አማዞን ስሙን ተማሪ ህፃናት ልጆች እንኳን የሚያውቁት ነው። በዓለማችን ላይ ትልቁ ወንዝ እንደሆነ ይታወቃል። ነገር ግን እርሱ ወንዝ ብቻ አይደለም፣ የዓለማችን ምስጢርም ነው። የአማዞን ወንዝ ስፋት ከአውስትራሊያ አህጉር አጠቃላይ መጠን ጋር የሚነጻጸር ነው። አማዞን ሙሉ አህጉር ያክላል። በከፍተኛ ውሃ ሙላት ወቅት ወንዙ ከጫፍ ደቡብ አሜሪካ እስከ ተቃራኒው ጫፍ ድረስ ይፈሳል። እስካሁን ድረስም በዚህ ወንዝ ላይ አንድም ድልድይ አልተገነባም። በየ24 ሰዓቱም አማዞን ወደ ባህር የሚያፈሰው የውሃ መጠን በእጅጉ ከፍተኛ ነው። ይህ መጠን ማለትም በአንድ ቀን በአማዞን ወንዝ የሚፈሰው ውሃ ለኒውዮርክ ከተማ ለ12 ዓመታት ያክል ሊበቃ ይችላል። የዚህ አስደናቂ ወንዝ ምስጢራዊነትና ጨለማ ተመሳሳይነት አላቸው። ምክንያቱም አማዞን ትልቅ ከመሬት በታች የሚፈስ የውሃ ክፍል አለው። ይህ የውሃ ክፍል እስካሁን ድረስ ራሱን በግልጽ መንገድ ያልገለጠ ነው። የቦታው መገኛም እጅጉን ስምጥ ስለሆነ እንደተለየ ዓለም ያስመስለዋል። የአማዞን ደን በእውነት የዓለማችን የህይወት ማከማቻ ተብሎ ይጠራል። በሳይንስ የታወቁ ከህይወት አይነቶች ከ1/3 በላይ እዚህ ይኖራሉ። አዳዲስ የእንስሳ ዝርያዎችም በተመራማሪዎች በመደበኝነት በዚህ ደን ውስጥ ይገኛሉ። በጥንታዊ ዘመን አስፈሪ የተባሉ ፍጥረታትም እዚህ ይኖሩ ነበር። ሳይንቲስቶችም አሁን ድረስ የእነዚህን አስፈሪ ፍጥረታት አጥንቶች ያገኛሉ። በዚህ ደን ውስጥ የጥንታዊ ስልጣኔ ምልክቶችም ተገኝተዋል። ስልጣኔዎቹ ከየት እንደመጡ እንዴት እንደጠፉም አይታወቅም። ይሁንና እነዚህ ስልጣኔዎች የሆኑ እንስሳቶች አሁን ድረስ በደን ውስጥ ሊኖሩ እንደሚችሉ ብዙዎች ይናገራሉ። አማዞን ጫካንና የአማዞን ወንዝ ምስጢራዊነት እንመለከታለን። በአማዞን ወንዝ በታች ምን አለ? የአማዞን ወንዝ ርዝመት 6275 ኪሎ ሜትር ነው። ይህ ብዙ ገባር ወንዞችን የሚያካትት በዓለማችን ላይ ረጅሙ ወንዝ ነው። ብዙዎች ረጅሙ ወንዝ የአፍሪካው ናይል ወይንም አባይ ነው ብለው ይከራከራሉ። ይህ ጉዳይ በሳይንሱ ማህበረሰብ ውስጥ አሁን ድረስ ክርክር ያለበት ነው። ዋናው ጥያቄ ምን እንደ መነሻ ምንጭ መቆጠር እንደሚገባው ነው። የአማዞን ወንዝ የመነሻ ምንጩ ማራኞን የተባለ ቦታ ከሆነ አማዞን 6400 ኪሎ ሜትር ርዝመት ይኖረዋል። አፓቼን የተባለ ቦታ ከሆነ ደግሞ 6992 ኪሎ ሜትር ይሆናል። እናም 6650 ኪሎ ሜትር የሆነውን የአባይ ወንዝ በርዝመት ይበልጠዋል። ዩካያሊን የተባለ ቦታን እንደ መነሻ ካየን ደግሞ 7100 ኪሎ ሜትር ይደርሳል። እናም አባይን በብዙ ይበልጠዋል። አስገራሚው ነገር አማዞን እጅጉን ትልቅ ስለሆነ ክፍሎቹ በተለያዩ ስሞች ይጠራል። መነሻው ላይ ያለውን ክርክር እንኳን ብንተወው ወንዙ ከምዕራብ ወደ ምስራቅ ሲፈስ ስሙ 6 ጊዜ ይቀያየራል። በመካከለኛው ክፍል ነዋሪዎች ሶሎይስ ብለው ይጠሩታል። በየቦታውም ስሙን እየቀየረ ሄዶ ከጠቅላላ ርዝመቱ 1/3 ያክል ብቻ አማዞን ተብሎ ይጠራል። ብዙዎቹ የአማዞን ገባር ወንዞች ስማቸውን ከውሃው ቀለም ይወስዳሉ። ተፈጥሮ እዚህ በቀለም መጫወት ትወዳለች። ለምሳሌ ያክል የሪዮ ኔግሮ ውሃ ጥቁር ይመስላል። የማዴራ ደግሞ ወርቃማ ወይንም ቀይ ቀለም አለው። በብራዚል ማናውስ ዩሮ ኔግሮ ከቢጫና ወርቃማ ውሃ ያለው ሶሊሞይስ ጋር ይገናኛል። ከአንዲስ ተራሮች የሚወርዱት እነዚህ ሁለት ወንዞች በአንድ መንገድ ቢገናኙም ለረጅም ርቀት እንደ ሁለት የማይቀላቀሉ ወንዞች ሆነው ይፈሳሉ። መላው የአማዞን ስፋት በደን የተሸፈነ ታላቅ መሬት ሲሆን በደቡብ አሜሪካ ሰሜኑ ክፍል ላይም ይገኛል። ይህ አካባቢ ብራዚል፣ ኮሎምቢያ፣ ፔሩና ቦሊቪያን ይሸፍናል። የደኑ ስፋት 6.5 ሚሊዮን ስኩዌር ኪሎ ሜትር ነው። ይህም ከዓለም የመሬት ገጽታ ወለል 5%ን ያክል ይሸፍናል። ይህንን በቀላሉ ለመረዳት ከአውስትራሊያ ስፋት 7.7 ሚሊዮን ስኩዌር ኪሎ ሜትር ጋር መነጻጸር የሚችል ነው። ወይንም ደግሞ ሀገራችን ኢትዮጵያን በ6 እጥፍ ይበልጣታል። በእርግጥ ወንዙ እጅጉን ጥልቅና ሰፊ ነው። ታላላቅ የባህር መርከቦች እንኳን ከወንዙ አፍ ጀምሮ እስከ 3700 ኪሎ ሜትር ድረስ ያለ ችግር መግባት ይችላሉ። ጥልቅ የሚባለው የወንዙ ክፍል ስምጠቱ እስከ 100 ሜትር ድረስ ይደርሳል። ይህ ጥልቀቱም ከበርካታ ሐይቆች ስምጠት እንዲበልጥ ያደርገዋል። እንዲህ ያለው ታላቅ የውሃ ስርዓትም እጅጉን በረጅም ጊዜ ውስጥ የተፈጠረ ነው። በእርግጥም የአማዞን ታሪክ እንደ ታላቅ ድራማ ሊገለጽ የሚችል ነው። አማዞን በሚዮሲን ዘመን ከ11 ሚሊዮን ዓመታት በፊት እንደ አህጉር አቋራጭ ወንዝ ተመስርቶ ነበር። የአሁኑ መልኩ ደግሞ ከ2.4 ሚሊዮን ዓመታት በፊት በቀደምት ፕላሲዮን ዘመን የተፈጠረ ነው። ከዚህ በፊት ግን በብዙ ሚሊዮን ዓመታት ውስጥ ወንዙ ራሱን ተለዋዋጭ አድርጓል። ቅርጹንም እንደገና አቀናብሮና የፍሰቱን አቅጣጫ ወደ ተቃራኒ አዙሯል።
በክሬቴሸስ ዘመን አማዞን የፕሮቶ አማዞን ኮንጎ ወንዝ ስርዓት አካል ነበር። ዛሬ ያለችው አፍሪካ ውስጥም ወደ ምዕራብ ይፈስ የነበረ ወንዝ ነው። አማዞን ወንዝ አፍሪካ ውስጥ የነበረ ነው ሲባል ለማመን ይቸግራል። ቢሆንም እውነታው ነው። እንደ ተመራማሪዎቹ ገለጻ አማዞን ከኮንጎ ወደ ደቡብ አሜሪካ ይፈስ የነበረ ነው። ይህ ምናልባት የእብደት ወሬ ይመስላል፣ ግን እውነታ ነው። በዚያ ጊዜ ሁለቱ ታላላቅ አህጉራት ተጣብቀው ይኖሩ የነበሩ ናቸው፣ አፍሪካና ደቡብ አሜሪካ። በበፊት ስማቸውም ምዕራባዊ ጎንዶዋና ተብሎ ይጠሩ ነበር። ከ80 ሚሊዮን ዓመታት በፊት እነዚህ ሁለት አህጉራት ተለያዩ። ደቡብ አሜሪካና አፍሪካም ተብለው ተጠሩ። እናም ኮንጎና ፕሮቶ አማዞን ወንዞች ተፈጠሩ። ሁለቱ ግዙፍ ወንዞች ናቸው። በተለያዩ አህጉራት ላይም ቀሩ። በቀጥታ መስመር ሳይሆን በአንድ ሙሉ ውቅያኖስ ተለያዩ። ከ15 ሚሊዮን ዓመታት በፊትም የአንድ ተራራ መነሳት ደግሞ የአማዞንን ቅርጽ ለወጠው። ወንዙንም አግዶ የአማዞን ቤዝንን ወደ ትልቅ ባህር ለወጠው። በቀስታም ይህ ታላቅ ውሃ አካል ወደ ትልቅ የንጹህ ውሃ ሐይቅ ተቀየረ። የባህር እንስሳትም በንጹህ ውሃ ውስጥ ለመኖር ተስማሙ። ውሃው ከቆይታ በኋላም በምዕራብ በኩል ያለውን የአሸዋ ድንጋይ ሰብሮ ፈሰሰ። አማዞን ወንዝንም ፈጠረ። አቅጣጫውን ቀይሮም ወደ ምስራቅ መፍሰስ ጀመረ። በዚህ ጊዜ የበረዶ ዘመን ከረጅም ጊዜ በፊት አልፎ የነበረ ነው። እናም በአማዞን ውስጥ ሕይወት በዛሬ እንደምናየው በሙሉ ተለዋዋጭነት መበተን ጀመረ። ከነዚህ ታላላቅ ለውጦች በተጨማሪ በመሬት ላይ ብቻ ሳይሆን ከመሬት በታችም በሚሊዮን ዓመታት ውስጥ ብዙ ነገሮች ተፈጥረዋል። ከወንዙ ጋር በተመሳሳይ ጊዜ ጨለማ የሆነ ተመሳሳይ ፍሰት በጥልቅ ከመሬት በታች ተፈጥሮ ነበር። ሳይንቲስቶችም ይህንን ነገር እስከ ቅርብ ጊዜ ድረስ አላወቁትም ነበር። የታወቀው በ2011 ዓ.ም በሪዮ ዴ ጄኔሮ የተካሄደው 12ኛው ዓለም አቀፍ የብራዚል ጂኦፊዚካል ማህበር ኮንግረስ ላይ የሳይንቲስቶች ቡድን በአማዞን ቤዝን ላይ ያደረጉትን ሰፊ የጂኦሎጂ ምርምር ውጤት ሲያቀርቡ ነው። ሪፖርቱ በሳይንስ ማህበረሰብ ውስጥ እንደገና ትኩረትን መሳብ ቻለ። ብዙም ክርክር አስነሳ። የህንድ ሳይንቲስት ቫሊያና በብራዚል ያለው ብሔራዊ ኦብዘርቫቶሪ ከሌሎች ጋር በመሆን 241 የተተው የነዳጅ ጉድጓዶችን ውሂብ ተጠቅመው ጥናት አደረጉ። ጥናቱም በዚህ ክልል ታላቅ የመሬት በታች የውሃ ፍሰት እንዳለ አሳየ። ይህ በእውነቱ እጅጉን ታላቅ የሆነ ምርምር ነው። ከአማዞን በታች በ4 ኪሎ ሜትር ጥልቀት ሌላ ወንዝ መገኘቱ ብዙዎችን ግር አሰኘ። ይህንን ክስተት ያገኙትን ሳይንቲስቶች ክብር ለመስጠትም ሐምዛ ወንዝ ብለው ሰየሙት። ከብዙ ሴስሚክ ሴንሰሮችና በመቶ የሚቆጠሩ የቆዩ ጉድጓዶች የተሰበሰበው መረጃም ይህ የውሃ ማከማቻ የት እንዳለ ለመለየት ረዳ። በእርግጥም የተገኘው ትልቅ የውሃ መጠን ያለው ወንዝ ነው። በተጨማሪም የተገኘው ወንዝ ከአማዞን ወንዝ በተመሳሳይ አቅጣጫ እንደሚፈስ አረጋገጡ። ከላይና ከታች የሚፈሱት ሐምዛና አማዞን ወንዞች በግልጽ የሚታየው ልዩነታቸው ስፋታቸውና የፍሰታቸው ፍጥነት ነው። አማዞን ከ1 እስከ 100 ኪሎ ሜትር ድረስ ስፋት አለው። ሐምዛ ግን ከ200 እስከ 400 ኪሎ ሜትር ድረስ ስፋት ያለው ነው። ሳይንቲስቶቹ በዚህ ላይ እርግጠኞች ናቸው። ቢሆንም አሁንም በምርምር ላይ ናቸው። ከመሬት በታች የሚፈሰው ሐምዛ ወንዝ 6000 ኪሎ ሜትር ርዝመት አለው። ቢሆንም ፍጥነቱ እጅጉን ዝቅተኛ ነው። አማዞን በአማካኝ ፍጥነቱ 5 ሜትር በሰከንድ